ሩታ መከሰስ አለባት። ሩታ ለጠበቃ ብር ከፍለን መከሰስ አለባት። ለሄርሜላ አድናቂ ሞት የሆነችው ስበበኛ እሷ ናት። እና ደግሞ የሩታ ቻናል መዘጋት አለበት። የሩታን ቻናል ለማዘጋት ዩቲዩብ ከፍተናል። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ እህት ወንድሞቼ፣ የእሙ አይመን ቤተሰቦች ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? አዲስ ለሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁ ኮሜንት ስር እጠብቃለሁ። የማያልቀው ሲሳይ በእናንተ ላይ ያፍስስላችሁ ብያለሁኝ። እና ደግሞ እጅግ በጣም የገረመኝ ነገር እና የሰው ክፋት፣ የሰው መቀኝነት፣ የሰው ሸረኝነት፣ የሰው ውድቀት የምትመኙ አንዳንድ እህቶች አላችሁ። በነገራችን ላይ ይሄ ነገር የሰማሁት እኔ የት ነው? ቲክቶክ ላይ ነው። ቲክቶክ ላይ በጣም እየተወራ ነው ያለው ነገር ሩታ ጠበቃ ተከፍሎ መከሰስ አለባት። ሩታ ጠበቃ ተከፍሎ መታሰር አለባት የምትሉ እህቶች አላችሁ። እና ደግሞ ግሩፕ ከፍተናል የሩታ ዩቲዩብ ለማዘጋት እንደገና የሄርሜላ አድናቂ ሞት ስበብ የሆነችው እሷ ናት እያሉ ቲክቶክ ላይ እጅግ በጣም እየተዘዋወረ ያለ ነገር ነው። እኔ በበኩሌ ማለት ነው ሩታ ምንም ያጠፋችው ነገር የለም። እዚህ ጋር ተጠያቂውም የሚሆነው ኤፍሬም ነው ባይነኝ እኔ በእኔ በኩል ማለት ነው። ምክንያቱም ሴት ናት፣ የልጅ አላት እና ክፉ ሰው ለሰው ክፉ ከምትመኙ ይልቅ ደጉን ተመኝታችሁ ብታሳልፉት የበለጠ ይደገፋል ማለት ነው። እዚህ ጋር ደግሞ ይሄ እንዴት ነው ሩታ በሰው ህይወት ላይ ወይም ደግሞ በሰው እንትን ላይ የሞት ስበብ የሆነችው እና ይሄ ጥያቄ ፈጥሮብኛል። ሩታ ምን አደረገች? ሩታ ያደረገችው እኮ ባለቤቷ ለመመለስ ያደረገችው ጥረት ነው እዚህ ጋር ማለት ነው። ሩታ አንዳንዴ ጀግና የምትባል ሴትም ናት፣ መጥፎ የምትባልም ሴት ናት። በህይወታችን መጥፎውንም ጥሩውንም እያሳለፍን የምንገኘው እኛ ነን። ኦኬ። ነገር ግን እኔ ግርም የሚለኝ ነገር የሰው ክፋትና የሰው ሸረኝነት፣ የሰው መቀኝነት ምን ያደርግላችኋል? አሁን የሩታ ዩቲዩብ ቢዘጋ ለእናንተ ምን ይጠቅማችኋል? ምንም አይጠቅማችሁ። ምክንያቱም ዩቲዩብ ቢዘጋ ዩቲዩብ ይከፈታል። ይሄ ማወቅ ያለባችሁ ነገር ከይቅርታ ጋር ማለት ነው። እኔ ሀቁን ባወራ ይሻላል። እና በጣም የገረመኝ ነገር እና ደግሞ የሩታ ዩቲዩብ እኮ ዛሬ ቢዘጋ ዛሬ ከፍታ 50 ሺህ ትገባለች ማለት ነው። ምክንያቱም ታዋቂ ናት፣ ትታወቃለች። ዩቲዩብ ዘግታችሁ ምንም የምታመጡት ነገር የለም፣ የምትስተፊዱም ነገር የለም ማለት ነው በዚህ ዙሪያ። ሌላው ነገር ደግሞ መከሰስ አለባት ለምትሉ እሷ ምንም ነገር ያደረገችው ነገር የለም። የሩታ የሄርሜላ አድናቂ የሞተችው በራሷ ነው እንጂ በሩታ ዙሪያ ወይም ደግሞ ሩታ አልገደለቻትም፣ ወይም ደግሞ ሩታ ሄዳ ራስሽን አጥፊ ወይም ራስሽን ግደይ አላለቻትም። እና ሩታ ምን ብላ ነው የሄርሜላ አድናቂ የገደለቻት? እና በሞቷ እሷ ተጠያቂ እያላችሁ የምትገኙ አንዳንድ እህቶች አላችሁ። እኔ ግርም እያለኝ ያለው ነገር ማለት ነው። ቢስሚላ እና እኔ ያልገባኝ ነገር እኔ የማላውቀው ነገር አለ ብዬ አልገምትም። ለምን እያየሁ ነው እየሰማሁ ነው ያለው ነገር ማለት ነው። ነገር ግን ክፋት በክፋት አይመለስም። ኦኬ። በዚች ምድር ላይ ክፋትም ልናሳልፍ እንችላለን፣ መጥፎውንም ጥሩውንም ብዙ ነገር ልናሳልፍ እንችላለን ማለት ነው። እና ሄርሜላ ሩታ ብትጎዷት ዛሬ ዩቲዩብ ቢዘጋ ዛሬ ዩቲዩብ ይከፈታል። ሩታ የሄርሜላ አድናቂ አልገደለቻትም። የምትከሰስበት ምክንያት ምንም ምክንያት የለም። እና ትከሰስልን ኢትዮጵያ ይዘጋ